ሰላም ጤና ይስጥልን። አብዛኛው መንጃ ፍቃድ የምናወጣ ሰዎች ያው በብዛት ፈታኝ የሚሆንብን የኮምፒውተር ፈተና ነው። ያው የኮምፒውተር ፈተና ማለት የማሽከርከር ህግ ቲዎሪ ፓርቱን ወይም ንድፈ ሀሳብ የምንለው ነው። ያንን በቀላሉ ለማለፍ ደግሞ ያው አንድ አፕሊኬሽን ሪከመንድ አደርጋችኋለሁኝ። እኔም ያለፍኩበት አፕሊኬሽን ስለሆነ ስሬም የመንጃ ፍቃድ ፈተና የሚል አለ። እንዲሁ ስሬም የመንጃ ፍቃድ መማሪያ መጽሐፍ አላቸው። አይ ቲንክ 310 ብር ነበር በጊዜው ያስከፈሉኝ እኔን ለፈተናው 310 ብር፣ ለመማሪያ መጽሐፉ ደግሞ 310 ብር ነው። ይሄንን አፕሊኬሽን እንደምታዩት ወደ 3500 አካባቢ የሚሆን ጥያቄ አለው። እነዚህ ጥያቄዎች ናቸው እንግዲህ ራንደምሊ ፈተና ኮምፒውተር ፈተና በምንፈተንበት ሰዓት የሚመጡት ማለት ነው። ከዚህ ውጭ አይመጣም። ብዙ የሚከብድ ነገር ቢሆንም 3500ውን ጥያቄ ሸምደን መያዝ ከቻልን ከዚህ ውጭ ሌላ ፈተና አይመጣም ማለት ነው። ስለዚህ እዚህ አፕሊኬሽን ገብተን ፈተና ለመስራት እዚህ ላይ እንደምታዩት ካታጎሪ ለመቀየር ከፈለጉ ይላል። ካታጎሪ የምንቀይረውን እንደምናወጣው የመንጃ ፍቃድ አይነት ካታጎሪን ለመቀየር ነው። እኔ አሁን ለምሳሌ ያወጣሁት ህዝብ 1 ወይም 5ኛ ተራ ቁጥር ያለውን ነው። ህዝብ 1 ብለን እንገባለን። እንደ አዲስ ይጀምሩ ይላል። አሁን የሚለውን ክሊክ አደርጋለሁኝ ማለት ነው። ከዛ 10 ጥያቄ ሆኖ በየተራ እንዲመጣልን ከፈለግን የመጀመሪያውን ቲክ እናደርጋለን። ወይም ደግሞ ከመቶ በላይ ተከታታይ ጥያቄዎች በተከታታይ እንዲመጣልን ከፈለግን ደግሞ ይሄ ብዙም ስለሚያሰለቸን ባንመርጠው ጥሩ ነው። 10 ቴስት እያደረግን ራሳችን እንሄዳለን ማለት ነው። ስለዚህ እንደዚህ ካታጎሪያችን ከቀየርን በኋላ ከታች እንደምታዩት የስነ ባህሪ፣ የቴክኒክ፣ የማሽከርከር ህግ፣ የጉዞ መረጃ፣ የማሽከርከር ስልት፣ የስራ ላይ ደህንነት፣ የተሳፋሪ አያያዝ፣ የስራ ግንኙነት እና ፋይናል ፈተና የሚል አለ። እነዚህን የምታዩቸው ወደ 8 ካታጎሪዎች አሉ። እኛ ዞሮ በብዛት ፈተና የሚመጣው ቴክኒክ አካባቢ ስለሆነ ቴክኒክ እስቲ እየሰራን እንየው። ስለዚህ 10ኛ ለምሳሌ 10ኛ ጥያቄ ኦሬዲ ስሰራው ስለቆየው ነው። ሪሴት ማድረግ እንችላለን እንደ አዲስ ለመጀመር። ፈተና እንዲጀምሩ በካታጎሪ ፋይናል ፈተና የሚለውን ክሊክ አደርጋለሁኝ። ፋይናል ፈተና ለመስራት ቢያንስ 10 የስነ ባህሪ ጥያቄዎችን መስራት ይኖርብኛል ማለት ነው። ስለዚህ ስነ ባህሪ 10 ቢያንስ መስራት አለብኝ። ስለዚህ ከስነ ባህሪ ጥያቄ ጠንቃቃ የማሽከርከር ስልት ለማከናወን የሚጠቅም እሴት የሆነ የቱ ነው ይላል። ኃላፊነት፣ ደህንነት፣ ብቃት። ስለዚህ ሁሉም ነው የሚሆን ማለት ነው መልሱ። ከሚከተሉት ውስጥ ጥቃቅን የማሽከርከር ስህተቶችን ልምድ ያለማድረግ መርህ ያልሆነው የቱ ነው ነው የሚለው። አንዳንድ የማሽከርከር ስህተት ከተፈጸመ በኋላ በዚያ ምክንያት አደጋ በማድረሱ ያንን ስህተት መድገም ያልሆነው ነው የሚል። ስለዚህ ስህተትን መድገም የለብንም። ከስህተቶች ለመማር ጥረት ማድረግና ተመሳሳይ ስህተት አለመፈጸም። ይሄ ልክ የሆነ ነው ማለት ነው። በተደጋጋሚ ጥቃቅን ስህተቶችን ተጠራቅመው ወደ አንድ ትልቅ አደጋ ስለሚያመሩ ከፍተኛ ጥንቃቄ ማድረግ። ስለዚህ መልሱ ኔጌቲቭሊ አፌክት የሚያደርገው የመጀመሪያው ነው ማለት ነው። ሁለተኛ ስነ ባህሪ ሲባል የእንስሳትን ባህሪ ሂደት ያጠናል። የሰዎችን የባህሪ ሂደት ያጠናል። የአእምሮ አስተሳሰብን ሂደትን ያጠናል። ስለዚህ ስነ ባህሪ ሲባል የእንስሳትም ሊሆን ይችላል፣ የሰዎችም ሊሆን ይችላል፣ የአእምሮ አስተሳሰብም ሊሆን ይችላል። እነዚህን የሚያጠና ነው ማለት ነው። የማሽከርከር ስነ ባህሪ ካለን ግን ስፔሲፊካሊ ፎከስ ያደረገው ማሽከርከር ላይ ስለሆነ ስለዚህ መልስ ሁሉም ይሆናል ማለት ነው። በእንቅልፍና በድብርት ስሜት ውስጥ ሆኖ ማሽከርከር አይመከርም። የስ እንቅልፍና ድብርት ስሜት ካለ ማሽከርከር የለብንም። 5ኛ አሽከርካሪዎች ሲያሽከረክሩ የሚያሳዩት ባህሪ የሚያጠና ሳይንስ የማሽከርከር ስነ ባህሪ ይባላል። ስለዚህ ቅድም እንደተናገርኩት የማሽከርከር ስነ ባህሪ ማለት ስለ አሽከርካሪዎች
በሚያሽከረክሩበት ሰዓት የሚያሳዩትን ባህሪ የሚያጠና ሳይንስ ነው ማለት ነው። እውነት ይሆናል መልሱ። አሽከርካሪዎች በሚያሽከረክሩበት ወቅት የሌሎችን መንገድ አለመዝጋትና አለመዝጋታቸውን ማረጋገጥ ይገባቸዋል። እውነት ነው። አልኮል በማንኛውም ሰው ላይ ተጽዕኖ የማሳደር አቅም አለው። የስ አለው። አካባቢ ለባህሪ መንስኤ አይሆንም። ይሄ ሀሰት ነው። ምክንያቱም አካባቢ ለባህሪ መንስኤ ይሆናል ማለት ነው። ጤነኛ የሆነ የአሽከርካሪ የመወሰን ችሎታው አጠራጣሪ ነው። ጤነኛ የሆነ አሽከርካሪ የመወሰን ችሎታው አጠራጣሪ ነው። ጤነኛ ከሆነ ውሳኔ የመወሰን ችሎታው አጠራጣሪ ሳይሆን በተቃራኒ ነው ማለት ነው። ሀሰት ይሆናል መልሱ። 10ኛ የመንገድ ስነ ስርዓት ምልክቶችና ትዕዛዞችን በተተከሉበት ቦታ ብቻ ማክበር ይገባል። ይሄ ሀሰት ነው መሆን ያለበት። ስለዚህ ከ10 10 አግኝተናል ማለት ነው። ወደሚቀጥለው ዙር መሄድ ከፈለግን የመጀመሪያውን ክሊክ እናደርጋለን። ወደ ሌላ ትምህርት ክፍል መሄድ ከፈለግን ነው የመጀመሪያውን ሁለተኛውን ክሊክ እናደርጋለን ማለት ነው። ስለዚህ ወደ ሌላ ትምህርት ለመቀጠል ስለዚህ 10 የስነ ባህሪ እንትን ስለሰራን ፋይናል መፈተን እንችላለን ማለት ነው። ስለዚህ ፋይናል 10 10 ካታጎሪ ብዬዋለሁ። የመጀመሪያው ጥያቄ የስነ ባህሪ ጉዳይ ያልሆነው የትኛው ነው? የመንገድ ላይ ትህትና፣ በጥንቃቄ ማሽከርከር ተግባር፣ ጠጥቶ ማሽከርከር። ሁሉም ያልሆነው ጠጥቶ ማሽከርከር ነው ማለት ነው። ሌላ አካል ጉዳተኞችን በማንኛውም የህዝብ ማመላለሻ ትራንስፖርት እንዲገለገሉ አይፈቀድላቸውም። ይህ ሀሰት ነው። የተሽከርካሪ ኮፈን ከፍተን ፍተሻ ከምናደርግባቸው ተግባሮች ውስጥ የማይካተተው ዳሽ ነው። የሞተር ዘይት በበቂ መኖሩን፣ ይሄ ልክ ነው። የራዲያተር ውሃ ንፁህና ሙሉ መሆኑን ይህንም ቸክ እናደርጋለን። የጎማ ብሎኖችን ያልተጓደሉ መሆናቸውን፣ ይሄ ያው አያካትም ማለት ነው። ስለዚህ መልሱ 3 ይሆናል ማለት ነው። ሌላ የመንገድ ላይ ትህትና የስነ ባህሪ ጉዳይ ክፍል ነው። እውነት ነው። በጭጋጋማ የአየር ሁኔታ ውስጥ መጠቀም የማይገባን አጭር የግንባር መብራት፣ የጭጋግ መብራት፣ ረጅም የግንባር መብራት ሁሉም መልስ ናቸው። ስለዚህ በጭጋጋማ የአየር ሁኔታ ውስጥ መጠቀም የማይገባን የትኛው ነው? ረጅም የግንባር መብራት ነው ማለት ነው። ሌላ በማንኛውም አሽከርካሪ ጉዞ ከመጀመሩ በፊት የተሽከርካሪውን የቴክኒክ አቋምና መታየት ያለባቸውን ክፍሎች በየዕለቱ ሊፈትሽ ይገባል። ይሄ እውነት ነው። አንድ አሽከርካሪ አደጋ የደረሰበትን ሰው ለበለጠ ችግርና ስቃይ እንዳይዳረግ በጥንቃቄ መያዝ አለበት። የስ ስለዚህ የተጎዳ ሰው አያያዝ በጥንቃቄ መሆን አለበት። አካል ጉዳተኛ መንገደኞች መኪና ውስጥ በሚሳፈሩበት ጊዜ መቀመጥ ያለባቸው የት ነው? መሃል ላይ፣ ለ ከፊት፣ አመራዋ ከሹፌሩ አጠገብ፣ መ ከረዳቱ አጠገብ። ስለዚህ አካል ጉዳተኞች መቀመጥ ያለባቸው ከረዳቱ አጠገብ ነው ማለት ነው። ሌላ መገናኛ መንገድ ወደ ግራና ወደ ቀኝ የሚታጠፍ ፊት ለፊት የሚያስኬድ መንገድ የሌለ መሆኑን ተረድተህ ለማለት ነው። እዚህ ላይ ፍጥነትን ቀንሰህ ተጠንቀህ እለፍ የሚለውን ምልክት የትኛው ነው? ስለዚህ ወደ ግራና ወደ ቀኝ ብቻ የሚሄድ መንገድ ነው። ፊት ለፊት የሚያስኬድ መንገድ የለም ማለት መልሱ የሚሆነው ቁጥር ነው ማለት ነው። 10ኛ የአንድ አሽከርካሪ ማክበር ያለበት የስራ ላይ ደህንነት አጠባበቅ የሆነው የትኛው? የጉዞ እቅድ ማውጣት የግዴታችን ነው። ንቁና ቀልጣፋ መሆን ሀና ለ ስለዚህ መልሱ ሀና ለ ይሆናል ማለት ነው። ስለዚህ እንዲህ እያልን እንቀጥላለን ማለት ነው። ለዛሬ እዚህ ላይ ይብቃል።